በቀጣዩ ሐሙስ በቀን 8 ሰዓት ላይ 2018 ዓመተ ምህረት እነዚህ 8ቶች የበዙበት 18 ትራኮች አራት ምክንያቶች በ8 ቁጥር ምክንያት የሚገናኙበት አልበም ኢትዮሪካ የተሰኘው አልበም መውጣትን በማስመልከት ነው። እንደው ከዛ በፊት ከአልበሙ በፊት የታሰቡ ጉዳዮች ካሉ ከዛ ደግሞ በተጨማሪም አዳዲስ የተከፈቱ ለምሳሌ እነኚህን የሙዚቃዎች አሁን የሚወጡትን ሙዚቃዎች አድማጮች የት ያገኟቸዋል? በተጨማሪም ደግሞ አዲስ የተከፈተ የቲክቶክ ገጽ እንዳለም ሰማውና ስለሱም ንገሪና እስቲ ዛሬው ውይይታችንን እንጨርሳለን። የሚኖረን ኢቨንት ለአሁን የታሰበ ነገር የለም፣ ግን በአርት ቲቪ ላይ ማክሰኞ ወደ 12 ሰዓት አካባቢ ላይቭ የሚለቀቅ እንዲሁም በቴዲ አፍሮ ኦፊሻል በራሱ ፔጅ ላይ ዩቲዩብ ላይ ማለት ነው ዩቲዩብ ላይ ፌስቡክም ያ ላይክ ፕሬስ ሪሊዝ እናደርጋለን ከሆኑ ወዳጆች ከሆኑ ሰዎች ጋር ኢንቫይት አድርገን የራሳችንን ጊዜ ይኖረናል። ያ አንደኛ አርት ቲቪዎችን በጣም በዚሁ አመሰግናለሁ። በጣም የእውነት በጣም ጥሩ ተቀብለውናል፣ ጥሩ ነገር ኦፈር አድርገውልናል። ለፊውቸር ማብረን ለመስራት እንዲሁ ሰው የሚቀር ነገር ኦኬ ቴዲ ሳይሆን እኔ ነኝ ያስከፈትኩት። አንቺ ያስከፈትሽው አክቹሊ ሶሻል ሚዲያ ፐርሰን አይደለም። አዎ ግን ምንድነው በማኔጅመንትም ይሄዳል እንጂ እኔ አሁን ለምሳሌ ቲክቶክን አለመጠቀም ትክክል ነው አለመጠቀም ትክክል ነው ብዬ አላስብም። ምክንያቱም በአሁን ሰዓት ተደራሽነቱ በጣም ትልቅ ነው። እንዴት ልጠቀመው ነው ጥያቄው መሆን ያለበት እንጂ ሊኖረው ይገባል፣ ግዴታ ነው። ሁላችንም ይኖረናል። እኔም የለኝም እኮ ግን ይኖረናል። ስፔሻሊ ድሮ አርቲስቶች ነው የድሮ ብላ ትልቅ ሰው አላረገች። እኔ እኮ ትልቅ ሰው ነኝ። የድሮ ብላ ትልቅ ሰው አላረገች። የድሮ ኦኬ ሌጀንድ ቢላስተሽ ነው ነው መልፎ አይደለም። ሶሻል ሚዲያ እኔም የለኝም ባይዘው እንግዲህ እኔ ነኝ እንደው የሚያስፈልገኝ በፕሮሞተርነት ከፌስቡክ ውጪ ምንም የለኝም። ይሄ ስንፍና ነው። አዎ ስንፍና ነው። እውነት ለመናገር አሁን ቲክቶክን በተመለከተ አሁን ካሉት የሶሻል ሚዲያ መተግበሪያዎች መካከል ነምበር 1 ቅድሚያ የሚባል በጣም አስደንጋጭ አልጎሪዝሙ በጣም የሚገርም ነው። እኔ እንደውም አሁን ከአዲሱ አልበሜ ጋር በራሴ ቲክቶክ እመጣለሁ። የተዘጋጀውበት ነው በደንብና ግዴታ ነው ግዴታችንም ነውና በአዲስ የቲክቶክ ፔጅ በማሂ አማካይነት ተከፍቷል። መቼ የተከፈተው? እሱን ገና ምንም እየሰራንበት አይደለም። የራሱ ሶሻል ሚዲያ በምን ይለያል ታዲያ? እንዴት እንለየው? አሁን ለምሳሌ እኔ አሁን ቲክቶክ ላይ ገብቼ ምን ብዬ ፎሎ ላድርገው? ቴዲ አፍሮ ሙዚቃ ልክ እንደ ዌብሳይቱ እንደነበረው ማለት ነው። ሚውዚክ ሳይሆን ሙዚቃ with K። እንደዛ ነው ፎሎ ማድረግ ፈለገ ሰው ማድረግ ይችላል።